ሰላም ቤተሰብ፣ በዛሬው ቪዲዮአችን እንዴት ወደ ቤት ደላላ አፕሊኬሽን በመግባት የራሳችንን አካውንት ክሬት ማድረግ እንደምንችል እናያለን። ቀጥታ ወደ አፕሊኬሽኑ ስንገባ እንደዚህ ሆም ውስጥ ያስገባንና ያሳየናል። ስለዚህ እኛ አዲስ አካውንት ክሬት ስለምናደርግ ሎጊን የሚለውን ተጭነን እንገባለን። ሎጊን የሚለውን ከገባን በኋላ ሳይን አፕ የምትለዋን ክሊክ አድርገን እንደዚህ እንገባለን። ሳይን አፕ የምትለዋን ክሊክ አድርገን ስንገባ የሚጠይቀን መጀመሪያ ላይ ስልክ ቁጥር ነው፣ የምንገለገልበትን ስልክ ቁጥር ማለት ነው ለዚህ አካውንት። ስለዚህ ስልክ ቁጥሩን እናስገባና ኮንቲኒው የሚለውን እንጫናለን። ኮንቲኒው ስንለው እዚህ ጋር የምናያቸውን ገጾች ያመጡልናል። ስለ ራሳችን የሚጠይቀን ኢንፎርሜሽን ማለት ነው። ፈርስት ኔም፣ ላስት ኔም፣ ኢሜይል፣ ፓስዋርድ እነዚህን እናስገባለን ማለት ነው። ፈርስት ኔም እና ላስት ኔም አስገብተን ስንጨርስ ኢሜይል አድሬሳችንን እንሞላና ለዚህ አካውንት የምንጠቀመውን ፓስዋርድ እናስገባለታለን ማለት ነው። ፓስዋርዱን አስገብተን ስንጨርስ ከታች ድጋሚ ፓስዋርዱን እናስገባለን ማለት ነው፣ ኮንፊርም እንዲያደርግልን። ከዛ ቀጥለን ይሄንን ኮንፊርም ካደረግነው በኋላ ፓስዋርዳችንን ቀጥታ ከታች ደግሞ ስትሪት አድሬስ እና ሲቲ ይጠይቀናል። ስትሪት አድሬስ ለምሳሌ ፒያሳ ከሆነ ፒያሳ ብላችሁ ትሞሉለታላችሁ ማለት ነው። ሲቲው ደግሞ ፒያሳ የት ነው ያለው? አዲስ አበባ። ስለዚህ አዲስ አበባ ብላችሁ ትሞሉለታላችሁ ማለት ነው። ከዛም በስተመጨረሻ ሬጂስተር እንለዋለን ማለት ነው። ስለዚህ በፓርት 1 እንዴት አካውንታችንን ክሬት እንደምናደርግ አይተናል። ፓርት 2 ላይ ደግሞ እንዴት ኤጀንት እንደምንሆን አብረን እናያለን ማለት ነው። አመሰግናለሁ።